አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከእናንተስ ጋር እንዴት ነው? ኢዳችሁ እንዴት አለፈ? ያው ካለፈም ቢሆን ማለት ነው ከኛ ጋር ማሻአላህ ነው አልሐምዱሊላህ። ይሄው አሳልፈን እዚህ ደርሰናል ማለት ነው። እንዴት ነበር ከእናንተ ጋር? ከኛ ጋር ማሻአላህ ነው። እንግዲህ ደግሞ ሙይ ሰላም ትበላችሁና ወደ ሀሳባችን እንሄዳለን ማለት ነው። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪችና የማሜ ዩቲዩብ ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ። በዓል እንዴት ነው? እንዴት አለፈ ከእናንተ ጋር? ከኛ ጋር አልሐምዱሊላህ። ያው እነ ማሜና ራህሜ ብቅ ስላሉ እኛ አልዘለቅንም። ኢንሻአላህ አውፍ በሉን። በዓል ጥሩ ነበር። በስደትም ቢሆን ያው ትንሽ ከበድላል። ከኛ ጋር ደግሞ አልሐምዱሊላህ ደስ የሚል ጊዜ ነበር ያሳለፍነው ማለት ነው። ተረፈ ደህና ናችሁ? እኛ ጋር አልሐምዱሊላህ። አዎ በበዓል ጊዜ ምን ገጠመኝ ነበረ ሻሙ? የበዓል ገጠመኝ ሀይቃ ያስቃድና የወደ ሰገዳ እየሄድን ማለት ነው። አራት ነን። ከዛ እኔ ልጆቼን ይዤ አብረን ነበር እየሄድን ያለነው። ከዛ ፖርሳይን ሙሉ ዕቃ እንደያዘ ከዛ በኋላ ከኋላ ከባጃጅ ኋላ አረግነው። ባጃጅ ላይ ነበር የተሳፈር ነው። ከዛ በኋላ ባለቤቴ ነበር ያዘና ከኋላ ቁጭ እንዳደረገው ሰጥለነው ወረድን። ልክ ወደ ሰገዳው ሴትና ወንድ የምንከፋፈልበት ቦታ ስንደርስ ዘወር ስንል ፖርሳው የለም፣ ባለባጃጅ ይዟል ማለት ነው። ከዛ በጣም ተናደርኩ። ከዛ መልሶ ሄደ ባለቤቴ ስራው ስለሆነ ከዛ ፍለጋ ሄደ። የሚገርማችሁ ከፊት ለፊት ሆነች ትክሳለች። አንቺ ግን ሱብሃንአላህ። አዎ ከዛ ያችን ጥቅስ ደጋግሜ እያነበብኳት ነበርና ሲሄድ ትዝ አለችኝ። እንዴት ላቀው እችላለሁ ሲል እንዴት እንደምጠቅሳለሁ ጥቅስ ነው ጠፋሽኝ እንዴ የሆነ ሳጣ ያልጠየቁኝ ሳገኝ ተጨነቁ የሚል ጥቅስ ነበርና ከዛ እንደዚህ የሚል ጥቅስ አላት። ያችን ፈልጋልኩት። ከዛ በኋላ ሄደ ለአንድ ሰዓት ያህል ለሰዓት ተኩል አካባቢ ያህል ቆሞ መጨረሻ ላይ ተስፋ ቆርጦ በቃ ልመለስ ነው ሲል ተመለስ ሽቶ ምናምን ሲል አጋጣሚ አግኝቶት ፖርሳዬ ሙሉ ሳይከፈት ተገይቶ ሰግጄ ደስታል ማለት ነው። እኔ ያው እስካሁን አልነገርኳትም የሰራችውን ስራ ማለት ነው። ከዛ እዛ ሄድን። እንደጠፋ ስልኩ ገባን። ሳንገባ ነበር ያኔ ባጃጅ ውርድ አድርጎ ምልስ አለ። እንዴት ተመለሰ? ባለቤቷ ሄደ። እኛም ወደ መስጂዱ ገባን ማለት ነው። እንሰግድ ሰገዳ እስከሚጀመር ድረስ እኔ እመጣለሁ እናንተ ልጆቹን ያዙና ግቡ ብሏን ባለቤቷ ሄድን። ገባን መስገጃ ቦታ ሆነን እዛ ቁጭ ብለን በቃ እንደውላለን። ስልኩ ይሰራል። ያው ሐቂቃን ሁሉም የዛን ሰዓት አላህን የሚፈራ ቢሆን ነው እንጂ የሌላ ግርግር አልሐምዱሊላህ። አና እንደዚህ በእምነት ትኮራለሽ መሀል ላይ የሆነ ጣል የሚል አንዳንድ መሸማ አለ። ከጥሩ መሀል መጥፎ አለ። ያ ነገር ባይሆን ምክንያቱም ከኋላ ነው ያለው። በአቅሜ የሆነች ነገር አለች ውስጡ ስልክ ይዟል፣ ምን ይዟል፣ ሙሉ ነገር ይዟል። በቃ ውስጡ የሚያስፈልጉ ነገሮች ማለት ነውና ያንን ብድግ አድርጎ ባይጠቅማቸውም የሆነ ነገር ማድረግ ይችላሉ። በጣም ግን ሱብሃንአላህ አንስተው ከኋላ እኮ ነው የሰጡት። ለሹፌሩ ሰጥተውታል። ሹፌሩ ደግሞ ስልክ ስንደውል አያነሳም። ይዘውታል። በደቂቃ ነው የምንደውለው። እዛ ቁጭ ብዬ አገጠቤ በቃ ሌላው አልቆጫትም። የልጁ የህፃኑ ልጅ ዶክሜንቶች ትንሽ ነበሩና የዛን ሰዓት ያ ነበር የቆጫትና በቃ የሆነ ያስደበራት ነገር። ከዛ እዛው እያየኋት ያው አልነገርኳትም በሰዓቱ በማንም አልተናገርኩም። በቃ ሱጁድ አድርጋ ብቻዋን እዛ የሆነ ድፍት ብላለች። እቺ የሆነ ነገር አላልኩኝና ድፍት ብላ የሆነ ዱዓ አደረገችና ቀጣለች። ከዛ ኢንሻአላህ ይሄ ነገር ይገኛል ምናምን እንደጠበቅኩት ያው ተገኘ ማለት ነው። ሐቂቃን ማለት ነው። የዛን ሰዓት አልነገርኳትም፣ ግን ይሄው አሁን ነገርኳት ማለት ነው። የያዝኩላት ነገር ቢሆን ሐቂቃን እና ሁሉንም እምነታችሁን በቃ በአላህ ስታስደግፉት ሁሉንም ነገር የሚነካባችሁ ነገር የለም ሁሉንም ማለት ነው። እና አልሐምዱሊላህ ያው ተገኘ ማለት ነው። ገጠመኝ እኔም አብሬ ነበርኩኝ። ኢትዮጵያ ውስጥ አልሐምዱሊላህ እኔ በነገራችን ላይ ሌባ ወስዶብኝ ያውቃል ነው ወላሂ አልሐምዱሊላህ። በህይወቴ እንደዚህ አንድ እዚህ ብቻ ወደ 20 ምናምን ብር ሰርቆኝ አዲስ አበባ እና ማሻአላህ እንደዛ ነበረ። አልሐምዱሊላህ ሁሉም ነገር አለፈ። የራሳችሁ ሀቅ ሁሉ ነገር ሲሆን ወደ ነክ የለውም እና እንደዛ ነበር። ያ ነገር ይሁን ግን ጠፍሾ ነበር የሚውለው። ኢዱ እንደዛ ቢሆን ደስ አይልም ነበር። ግን ሱብሃንአላህ ተስፋ ከቆረጥን በኋላ ተገኘኝ። በቃ እኔ እዛው ቁጭ ብለን በቃ አሁን በምን ልደውልልሽ ነው እላታለሁ። እዛው እኛ ነው ቅርብ ነን ትንሽ የምንራራቀውና አንድ ጎረቤት ነን። የሚገርማችሁ ማለት ነው ጎረቤት ነን። እዛው 20 ሜትር ምናምን የሚሆን ነው ብንራራቀው የሆነ ነገር ስንፈላለግ እንደዋወላለንና ቆይ ባሁን በምን ልደውልልሽ ነው እስከሚገዛ አትጡ እንጂ ኢትዮጵያ ላይ የሆነ ቶሎ ለመተካት ከባድ ነው፣ ይከብዳል። ገባችኋ አይደለም? ስልክና ማለት ነው
እኔ ባለፈው እንደዚህ ሌባ ሰርቆ በቃ የሆነ ገዛዋለሁ እላለሁ በቃ ሊተካ አይችልላችሁም። በጣም ከባድ ነው እና ያው ያ ስላሰብኩ በቃ በምን ልደውልሽ ነው እያልኳት ነበር። እዛው ሆና ራሱ እንደዛ እንትን እያለች ተሰቅልኛለች። በቃ ሌላው ነገር ሳይቆጭሽ አሁን በምን ልደውል ነው ይሄ ቆጭሽ እንዴት አይኛለች። እና የሚገርም ጊዜ ነበረ ገጠመኛችን። ያባል ነበረ ያው ቢኖርም አልሐምዱሊላህ ሳያስደብረን በቅርቡ ተመልሶልናል እና በጣም ደስ ይላል። ደስ በሚል ሁኔታ አሳልፈናል። ራሴ ስልክ ሲጠፋ ሲንቺ ገጠመኝ እኔማ ማለት ነው ሮቤት ሄደን ነበረ የሚገርማችሁ ማለት ነው ገበያ ያኔ ሲያልፍ ስታወሩት ነው በጊዜው ይሁን ይነስራችኋል። ሀቂቃን ከባድ ነውና ሮቤት ገበያ እሷ ጋር ሄድን። ባጃጅ ውስጥ ገበያይትን ስንመለስ የሆነ ይዘን እየመጣ እንዳለ በጣም እቃ በዝቶብናልና ፀሐይ ነው። በዛ ላይ ደግሞ ንግቡ ፀሐይ አይደል እንዴ ለምን ባጃጃችን ሲያሳዝኑ ብሎ እሱ ደግሞ ወይ እንዲህ ያለም ሰው አለ እንዴ ብለን ግብት ለካስ ስራውን ሊሰራ ነው። ገባችሁ? ከዛ ገባን እቃችን ገባ ከኋላ የሆነ ሰው አለ ከዚህ ከጥግ ጋር እኔ ቀጣይ ነኝ እሷ ለጥቃናት። ከዛ ቦርሳዬን በዚህ ነው ያዝኩት። የሚገርማችሁ በእኔ በኩል እኮ ነው ያሽው፣ ባንቺ በኩል አይደለም በሱ በኩል ነው ያሽው። በሱ በኩል ነው ያዝኩት ግን ተዘግቷል። ከዛ በዚህ እንደዛ አርጌ ይዤ እንግዲህ ፍና አርጌ ይዤዋለሁ። በምን ቅጽበት እንዲያወጣው አላውቅም። ከዛ ዝብገዝ ከኔ ጎን ያለው ለካ ሌባ ነው። ገረማን። ገባችኋል? ከዛ ወልቅ አድርጎ ውድርድ ብሎ እሷም ወረደች እኛም ወረደች። በዚህ ነው መታጠፊያ ይዝናኒ ደርሻለሁ አለ ለኬሱ ሲጨርስ ነው ስልኩን አውጡ ሲያበቃ ታጠፍ እዛው ወርዳችሁና ታጠፋለ። የዛን ሰዓት እኛ አልነቃንም ስላችሁ አልከፈልንም። በራሱ ጊዜ ነው ዘኔ የመጣው በቃ ፈለገበት ቦታ ያወሬ እንወርድ ያለን ያንን ያሰብነው ገባችሁ? ብንከፍል ኖሮ አይ እዛ ድርሰን ብለን እንከራከር ነበር። እና እሱ በራሱ ጊዜ ነው ያስገባል። ለካስ ያሰበውን አስበው ነው። ከዛ አው እዚህ ጋር ነው ወርደው አለ ወረድን። ከዛ ቶሎ ወርዳቸው አለ እሱ ስለካ ቶሎ ሊጠፋ ይፈልጎ ነው። ወረድንና እሷም ቆመች እኔም ቆምኩ እቃችን ያዝን። ከዛ አረ ራህሚ ከብዶኛል የሆነ ነገር እስቲ ቦርሳሽን ይስላል ስትለኝ ብዬ ከፍቼ ሳይ አካዱ ነው እንጂ እንደው ሲሄድ ነው አየት አድርጌ ቦርሳዬን አየት አድርጌ እሱን ሳይ እንደውልም ከዛ ደግሞ ታርጋ የለውም ቀጥ ስል ደግሞ ታርጋ የለውም። ከዛ እንደተበላን ገባ በቃ። ከዛ በኋላ ምንድነው ያልኩት ግን ታስታውሽ ተስተው ወይ ደስ ኢትዮጵያ ነሽ እንደዛ ነገር ኢትዮጵያ ነው ምን ትዛሬ ኢትዮጵያ ልጅ ስልኩ ሳይሆን በቃ ኢትዮጵያ ሙንታይዝ ሆኗል። በቃ ብዙ ነገር ለፍቼበታለሁ። ስለ ዩቲዩብ የሚያውቅ ያውቀዋል። ሀቂቃን ዩቲዩበሮች ታውቁታላችሁ ብዙ ተአብ እንዳለው ማለት ነው። እና በቃ ስልኩ ችግር የለውም ግን ዩቲዩብ በጣም በቃ ፊት የመጣብኝና ያናደደኝ ነገር ቢኖር ዩቲዩብ ነበር። እንደ ኢትዮጵያ ህዝብ እንደው ምናምን በቃ እኔ ያላልኩት የለም ብቻ አይታወቀኝም። ለሰዓቱ ገባሻል ልትም ይገባሻል። ከዛማ በኋላ ሩጫን ጀመርኩ ልደርስበት ነው። ከዛ በኋላ እቃውን እየለቀምኩ ልክ ተዘርግፎ ይል እቃውን ስለቀም አስባችሁ ነው ባጃጁን ነው ሩጣል ደርስበን ማለት ነው። እየሮጥኩ የሆነ ነገር ጀመረችና መስል ቢታፊት ከዛ ተመልሼ ብቻ ማግበት መጀመር ከበር ብቻ ጊዜው አለፈ እንጂ አለዛ በሰዓቱ ያናዳል። እንዴልም እንጂ ምን እየሰራሽ ነው? እየረበሽኝ ማለት ነው። ከዛ በጣም ከባድ ነው ብቻ እንጃ እና እንደዚህ ነው ብቻ ኢትዮጵያ ላይ ትንሽ ሌላም እኮ ስልክ ጠፍቶሻል አንቺ በነገራችን ላይ ታክሲ ላይ ሰጠልሽው ሁለት ስልክ ነው ከሳውዲ ከመጣሁ ሁለት ስልክ ነው የጠፋኝና ያችኛዋ የሆነ እንትናት ሳፋሪኮም ትንሽ ናት የሆነ መደዋወያ ናት እንጂ የሆነ ዶክመንት ምናምን የላትም። ከዛ ታክሲ ከፒያሳ ከደሴ ፒያሳ ወደ ቧንቧ ታክሲ ይዤ እየመጣሁ ነው ያለሁትና በኋላ ነው የተቀመጥኩት። ከዛ ይዟል ቦርሳ የዛን ሰዓትን ቦርሳ ነው ያስቀመጥኩት። አይደለም ቦርሳ አይደለም የዛን ሰዓት ያስቀመጥኩት በእጄ እንደዚህ ይዣታለሁ። እንደዚህ ይዤ እየመጣሁ እንዳለ የሆነ መናፈሻ አካባቢ ስደርስ አይቻታለሁ እንጂ እንዲያስዋብ ማለት ነው። እጄ ላይ ይችላል ከላ ስደርስ ስወርድ እጄ ላይ ማን እንዴት አድርገው እንደወሰድኩት አላውቅም። ከእጄ ላይ እጄ እንዲህ ቦርሳዬን መፈተሽ ወደዛ ብለው ወደዚህ ይዘን የለችም። የዛም ሰዓት እንደዛ አጋጥሞ የዛን ሰዓት ግን ምንም አልመሰለኝ የሆነ በቃ አይቼ ምናምን እንደዚህ ካልኩ በኋላ በቃ ምንም አልመሰለኝ። የኋለኛው ግን በጣም ተሰምቶኛል። ገባችሁ? ብዙ ዶክመንት አለው ብዙ ነገር አለው እና ያለፈውበትም ስላለ በጣም ስሜቱ ከባድ ነው።
በነገራችን ላይ ሰው ሀገር ማን ነው ኢትዮጵያ ስትመጡ ጠንቀቅ ደግሞ ያውቃሉ። ዲያስፖራ ሰው የሆነ በቃ አለ አይደል ከአረብ ሀገር እንደመጣ የመጡትን ሰዎች በቃ ለይተው በስብስራት ያውቋቸዋል። ምክንያቱም በቀላሉ እኮ ልባችን ክፍት ስለሆነ በቀላሉ እንሞኛለን። የዛን ሰዓት አሁን ያናቅም እንጂ ኧረ ተው ማለት እንችላለን። ግን እንዲህም የሚያዝናለን ብለን ነው የገባ ነው እኛ ለራሳችን ማለት ነውና ያ ነገር አለ። ስትመጡ ጠንቀቅ ሰው በጥሩ አለሳልሰው ሲቀርቧችሁ አለመቅረብ ሀቂቃ ማለት ነውና እንዲህ አይነት የስልክ ገጠመኞች አሉ። እንግዲህ ተጠንቀቁ ነው ተጠንቀቁ፣ ትምህርት ውሰዱ። ሀቂቃን ስሜቱ ከባድ ነው በሰዓቱ ማለት ነው እና ይከብዳል ለማለት ፈልገ ነው። ያገጠመኛችንን ወደ እናንተ ሸር ለማድረግ ነው። ይሄን ነው ሀቂቃን በቅርብ የሚመጡ ይኖራሉ እህቶቻችን ትምህርት ይወስዳሉ ሀቂቃን ማለት ነው እና ይሄ ይጠቅማችኋል ለማለት ነው። ከዚህ ቀጥሎ ደግሞ ያው አዲስ ነገር አለ። አዲስ ነገር ደግሞ ያው ደሴ